እሺ ትላንት ሴኔጋል ታሪክ ከሰራች በኋላ የተከሰቱትን የሚገርሙ ጉዶች ልንገራችሁ። የሴኔጋል አሰልጣኝ ይታገዳል በካፍ ማለት ነው። ከምንም አይነት ማሰልጣኝ ከምንም አይነት እግር ኳሳዊ ስራዎች ይታገዳል። ምክንያቱም ተጫዋቾቹን ወደ ባክስቴጅ ይዞ ስለሄደ ማለት ነው። እኔ በሰዓቱ ስሜታዊ ሆኜ ወንዳታ ይዛቸው ሄድ ምናምን እያልኩኝ ነበረ። ግን ሳዲዮ ማኔ ከኔም ከአሰልጣኛቸውም በጣም የተሻለ የበሰለ ተጫዋች እንደሆነ አሳየ። ገባህ አይደለ? ይዟቸው ወጥቶ ለክብራችን ስንል መጫወት አለብን አለ። ከዛ አላ ደግሞ ካርማ ፈጣሪ ምላሹን ሰጣቸው ማለት ግን ሞሮኮ እነሱ ሀገር ስለሚጫወቱ ማለት የበረኛ ፎጣ ኢማጂን ዝናብ ነበር አይታችኋላ። ፎጣ በረኛው እጁን እንዳያደራርቅ ፎጣ እየሰረቁባቸው ነበር። ከሴኔጋል ብቻ ነው ናይጄሪያኖችም እንደዚህ ሲያደርጉ ነበር። ገባ አይደለ? ቆሻሻ ስራ እኮ ነው ይሄ፣ ቆሻሻ ስራ ነው። እና እኔ ዳኛው ለፔናልቲውን አሰጥም ለምሰጠ ምናምን ያን ያህል ይሆናል 50-50 ነው። ቢሰጥም ባሰጥም ምንም ቅር አይልም። እኔ ዳኛው ሌባ ነው ያልኩት የሴኔጋል ጎል መሻር አልነበረበትም። ቪአር ራሱ ያላየው ነው ይሄ መላጣ ደብዳኛ ጎሉ ሳይገባ ፊሽካ ነፋ። ጎሉ ሳይገባ ፊሽካ ነፋ ማለት ጎሉ አይታይም በቪአር ልክ እንደ ሞርጋን ሮጀርስ ማን ዩናይትድ ላይ አግብቶት እንደነበረው ጎል የሲዝኑ መጨረሻው ጌም ትዝ ይላችኋል። አስቶን ቪላ ቻምፒየንስ ሊግ አጣበት በዛ ስተት ምክንያት እና ኡናይ ኤምሪ ተጫዋቾች በቃ ተተውን እንዲናም ቢል ኖሮ አስበዋል አይደል? ስለዛ ወደ ኮምፒቲሽኑን ያራክስ ነበር ተተውት ቢወጡ ኖሮ። ስለዛ ማኔ ጀግና ነሽ። ማናችንም ስሜታችንን ባልተቆጣጠርን ሰዓት ማኔ ስሜቱን ተቆጣጥሮ ጨዋታውን መጨረስ አለብን አለ። ከዛ ለእግር ኳስ አሸነፉ። ገባችሁ አይደል? የሞሮኮዎች እንደዚህ እየቻሉ የዓለም ዋንጫ ሰሚ ፋይናል የደረሰ ቡድን ሆነ እንደዚህ ትናንሽ የማጭበርበር ነገሮች መጠቀም ምንድነው ጥቅሙ? ይሄ እኮ ሌብነት ነው። ገባችሁ? እሰይ ሴኔጋል ትችላላችሁ እናቴ።